ያው እንደምትመለከቱት ከላይ ያለው በሐመር ባህል የሐመር ለእንግዶች ተዘጋጅቶ የሚቀርብ ወጤሌ የሚባል ያው ከፍየል ስጋም ከሌሎች እንስሳት የሚሰራ ከከብት ሊሆን ይችላል። ግን አሁን የፍየል ወጤሌ ነው የተጠበሰ ያለው። ያው እንግዳን ለመቀበል የሚዘጋጅ ባህላዊ ምግብ ነው የተዘጋጀ ያለው። እንግዳም የሆነ ሲመጣ የሚዘጋጀው ወጤሌ ተብሎ የሚዘጋጅ ምግብ ይሄ ነው። ሲዘጋጅም እንደየ እድሜ ደረጃቸው ተለይቶ በየስጋ ክፍሉ የሚሰጥበት ሁኔታ አለና ስለዚህ እያንዳንዱ ከእድሜ ባለጸጋዎች ጀምሮ በእያንዳንዱ ደረጃ የተቀመጠ ያው ለመጀመሪያ ለሆነ እድማቸው ከፍ ላለ አካላት በሰለሞኒው ላይ በዚህ ወቅት ላይ በሚሳተፉት ጊዜ ያው ከፍርምባ ጀምሮ እንደየስጋ ክፍሉ የሚሰጥ ነው የሚሆነውና ስለዚህ ትልቅ እንትን ቦታ ያለው ነው የሚሰራው። በአብዛኛው በለቅሶ ጊዜ ሊሆን ይችላል፣ በሰርግ ጊዜ ሊሆን ይችላል፣ እንግዳ ለመቀበል ሊሆን ይችላል። የሚዘጋጀው ምግብ ያው ትልቁ ስጋ የሚሰራው በዚህ መልኩ ነው የሚዘጋጀው። ያው ሂደቱ ኖርማሊ ፍየሉ ከታረደ በኋላ እንደሌላው አካባቢ ላይ ተከትፎ ሳይሆን እነዚህ ብልቶች ብቻ ነው የሚወጡት። ብልት ይወጣለታል። ብልቱ ከወጣ በኋላ እያንዳንዱ ብልት ለራሱ የተዘጋጀ እንጨት አለ። እሱ ላይ ተሰክቶ እንደዚህ እንደሚታዩት ያው ካምፓየር አይነት እሳት ይዘጋጃል። ያው አበሳሰሉም ወላፈኑን በጣም በሩቅ የሆነና በወላፈኑ እንዲበስል ይደረጋል። ውስጡ ምንም አይነት ነገር አይጨመርም። እንደሚታዩት ያው ታርዶ መጠበስ ብቻ ነው የሚጠበሰው። ስለዚህ ለመብላት ያው በባህሉ ሲበላ ምንም አይነት ዳጣ ምንም ብዙ አይፈለግም። ስለዚህ ኖርማል እንደታረደ የሚበላ ስጋ ነውና ከባህላዊ ስርዓት አንፃር ክብር ያው ለታላላቆቻችን ከሚሰጠው ከባህሉ አንፃር ክብር ነው የሚሰጠው። አሁን እዚህ ከስጋውም ክብር የሚሰጠው ይሄ ፍርምባ ምናምን አካባቢ ላይ ጮማ ያለው የተሻለ ነው። የተሻለ ስጋ ክፍል ለሚባለው ለታላቅ ነው የሚሰጠው። የስጋ ክፍሉ እያንዳንዱ ያው ከፍርምባ ጀምሮ ወደታች ያለ የወረደ የሚሄድበት ሁኔታ አለ። ያው ኖርማል የሚገልጸው ክብርን ነው። ለታላቅ የሚሰጠው ክብር የሚሰጥ ሂደት ነው እንጂ ጠባች ሊሆን የሚችሉ ያው ከወጣቱ ክፍል ይሄንን ሊያዘጋጁ የሚችሉ ይመረጣሉ። በሚዘጋጁ ቦታ ይመረጣሉ። ስለዚህ እንደየስራ ድርሻቸው እንጨት የሚያመጣ አለ፣ የሚገፋ አለ። መጨረሻ ላይ ከተጠበሰ በኋላም ስጋውን የሚያድል አካል አለ። ከነዛ ከፍ ያሉ ሰዎች ልክ በየእድሜ እርከኑ ለይቶ የሚያድል ስጋውን ማለት ነው። ስለዚህ ያደለ የሚያደርስ አካል አለ። ኢቭን አዳዩ እንኳን ለፍርምባው ሌላው አካል ለታላቅ የሚገባ ያለ ለሌላው አካል ለራሱ ጓደኛ ምናምን ሲሰጥ ቢታይ ያው በባህሉ ኢቭን እስከ ከብት ወይ ፍየል ሊቀጣ የሚችልበት ውሳኔው ስለሚተላለፍ በጣም በጥንቃቄ ነው ይሄን የሚያስተናግዱት። ያው እንግዳ ሲባል በተለያየ በደስታም በሐዘንም ጊዜ እንግዶች ይመጣሉ በየቤቱ። ያው በለቅሶም ጊዜ ሊሆን ይችላል፣ በሰርግ ጊዜ ሊሆን ይችላል። እነዚህ እንግዶች ሲመጡ ፍየል ከነፍሱ ይተሰጥቶ ይሄ ለእንግዳ ነው ይባላል። ከተሰጠ በኋላ ይሄ እንግዳ ያው የሚታረደው የሚያዘጋጁ አካላት ይሄን ስርዓት አድርጎ ነው በዚህ ልክ ነው የሚጠበሰውና